እስኪ ዛሬ ከእስልምና ውጪ ያላችሁ ሰዎች እስኪ መስጊዳችንን ላስጎበኛችሁ። እስኪ ለእናንተ ማለቴ መስጊድ ምንድነው፣ ውስጡ ምንድነው ያለው የሚለውን እስኪ ላሳያችሁ። እንግዲህ ሙስሊም ወንድሞችና እህቶችም ይህን ቪዲዮ ሼር፣ ኮፒ ሊንክ በማድረግ እነሱ ጋር እንዲደርስ አድርጉልን ኢንሻአላህ። እስኪ ወደ መስጊዳችን እንግባ። እንግዲህ ወደ ውስጥ ስንገባ ይሄንን ይመስላል። ውስጡ እንግዲህ ይኸው እንደምታዩት ነው። ያኒ ምንም አይነት ግድግዳው ላይ እንደምትመለከቱት ምንም አይነት ስዕል የለ፣ የሚሰገድለት ስዕል የለ፣ ወይ ደግሞ ለሱ የሚገበርለት ነገር የለ። እንደምታዩት ንጹህ ነው፣ ሰላም ነው። ይህን ምላችሁ ለምንድን ነው ብዙ ጊዜ ሙስሊሞች የሆነ ሲሰግዱ ለሆነ ነገር ነው የሚሰግዱት፣ ለእንደዚህ ነው የሚሰግዱት የሚባሉ ውሸት ነው። ይኸው እንደምታዩት ንጹህ ነው፣ የሚሰገድለት ነገር የለም ነው። እነዚህ ደግሞ እንግዲህ አባቶች፣ ትልልቅ ሰዎች የምታዩዋቸው እንግዲህ በጥሞና ያኒ ቁርአን እየቀሩ የአላህን ቃል እያነበቡ የሚገኙ ናቸው። ሱብሃንአላህ። እንግዲህ ግድግዳችን ደግሞ እንደምትመለከቱት ነው። ምንም አይነት ቅድም እንዳልኳችሁ ስዕላ ስዕል የሚሰገድላቸው ቅዱሳን ምናምን የሚባሉ የሉም። ሁሉም ሰው እዚህ ጋር ተሰብስቦ የሚሰግደው ለማን ነው? ለአንድ አላህ ነው። ጠይብ እንግዲህ በመቀጠል እንደምታዩት ደግሞ እዚህ ጋር ምን አለ? ቁርአን ማስቀመጫ አለ። ይሄ ቁርአን ማስቀመጫ ነው። የአላህ ቃል ቁርአን የሚቀመጥበት ነው። የሚፈልግ ሰው አንስቶ ቁጭ ብሎ እንዲቀራ ዘንዳ የምታዩት እንግዲህ ቁርአን ነው። የአላህ ቃል ነው። መቅራት የሚፈልግ አንስቶ ይቀራል ማለት ነው። አንድ በጣም የሚገርም ነገር ደግሞ ልንገራችሁ። መስጊዳችን ላይ ይህ የምታዩት መስመር ቀጥ ያለ መስመር እኩል እግራችን የምናቆምበት ነው። ማለቴ እግራችን እኩል ሆኖ እንዲቆም እግሩን እኩል አድርጎ ይቆማል። አንተ ሀብታም ስለሆንክ ወደፊት ግባ፣ አንተ ድሃ ስለሆንክ ወደ ኋላ ሁን የሚባል ነገር። ይህ ደግሞ የምታዩት እንግዲህ የውዱእ ቦታችን ነው። ውዱእ የምናደርገው እዚህ ነው። ውዱእ ማለት ቢማና አንድ ሰው ከሰላት ከመግባቱ በፊት ታጥቦ የሚገባበት ቦታ ነው። ግልጽ ነው። የአዛን ሰዓት ሲደርስ ደግሞ በእንደዚህ አይነት መንገድ አዛን ወይ ደግሞ ጥሪ ይደረጋል። አዛን ማለት ጥሪ ማለት ነው። ጥሪ ይደረጋል ለሰላት ማለት ነው።